ዛሬ የማልጠብቀውን ነገር ሰማሁ። በሰዎች መካከል ቆሜ ነበር፣ ማንም አላየኝም። እኔ ግን ሁሉንም እሰማ ነበር። አንድ ሰው ስምሽን ጠራ፣ ከዚያም አንድ ሰው አሁን የተገናኘች ነው። ሌላ ሰው አላት አለ። በዚያ ቅጽበት ጊዜ ቆመ፣ ድምፆች ሁሉ ጠፉ። ልቤ ግን ብቻውን መታ። ምናልባት ወሬ ሊሆን ይችላል፣ ምናልባትም እውነት፣ ግን ህመሙ እውነተኛ ነበር። ስምሽን ሰማሁ በሰዎች መሃል፣ እንደ መብረቅ መጣ ያ ወሬ በድንገት። የተገናኘች ነው ሲሉ ሰማሁ፣ ሲሉ ሰማሁ፣ ሲሉ ሰማሁ። ልቤ በጸጥታ ተሰበረ። ፈገግ አልኩ፣ እንባዬን ሸሸጉ። ነገር ግን ውስጤ እየጮኸ ነበር። ስምሽን ሰማሁ፣ ልቤም ተሰበረ። ከሌላ ጋር ነሽ ሲሉ ዓለሜ ጨለመ። እውነት ነው ወይ ወሬ ብቻ? ወሬ ብቻ? እኔ ግን እስካሁን እወድሻለሁ። የሳቅሽ ድምፅ አሁንም ይሰማኛል። የያዝኩት እጅሽ ትዝታ ሆኗል።